እኔ ዋና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። በዚህ ደስተኛ ነኝ። አንድ ጊዜ ጨርስልሽ አልጨረስኩም እንትና እኮ ናቸው እኮ አይደለም። ሰላም ክቡራትና ክቡራን ውዴ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያየው በእነዚህ ቪዲዮዎች ዙሪያ ነው። እነዚህን ቪዲዮዎች ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ ሐሳብ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንግዲህ እንደተመለከታችሁት ከያብስራ ሐሳብ ከነያብስራ ቪዲዮ ስንነሳ እንግዲህ ቆይቼ ወደ ያብስራ ሐሳብ ወደ ነያብስራ ቪዲዮዎች መምጣቴ ነው እና እንደተመለከታችሁት ያው ብዙ ቪዲዮዎች ሲሰሩ ቆይተዋል። አሁን የደረሰኝ ቪዲዮ እንደተመለከታችሁት ገሃድ የወጣ ነገር ነው ያየሁት። ያው በጣም ሲሉኝ ነበርና ይሄው ቪዲዮን ሲሉኝ ገብቻ አየሁኝና ሳየው እንዳያችሁት እንግዲህ እሱ ቆይቶ ነው የመጣው። ቆይቶ ቢመጣም ያው ናፍቆት ሊኖር ይችላል። ናፍቆት ቢኖርም በዚህ ያህል ልክ ህዝብ ፊት እንደዚህ ከጓደኛው እንግዲህ ካዲ ስንተኛ ፍቅረኛ እንደሆነች ባላቅም እንግዲህ ያው ስለ በያብስራ ቪዲዮ ዙሪያ በጣም ብዙ እንደሰራውኝ ታውቃላችሁና ኦሬዲ አሁን ላይ ደግሞ ያው ከአዲስ ሴት ጋር ነው ያለው እና ኦሬዲ ልጅቷ ቆንጆ ናት። ስለ ልጅቷ ቆንጅና ሳላነሳ አላልፍም። ግን የሚገርመው ነገር እንዴት በዚህ ያህል ልክ ተወጥቶ እንግዲህ ይሄ ቪዲዮ ማንም ነው የሚያየው እና እንዴት ነው ባህል የሚባል ነገር የለም ወይ? ይሄ ማንነት የሚባል ነገር የለም ወይ? የትኛው የኢትዮጵያ ፊልም ላይ ነው እንደው በጣም ቫይራል የወጡ እንግዲህ የዩቲዩብ ቪዲዮዎችን ድራማ እንኳን ብናይ ፊልም እንኳን ብናይ በኢትዮጵያ በሃይማኖትም ዙሪያ ይሁን በባህልም ገሃድ ወጥቶ እንዲመሳሳም ህገወጥም ነው። ባህልም ያወግዘዋል፣ ሃይማኖትም ያወግዘዋል፣ ህግም ያወግዘዋል። እንደ ከሄድም ህግም ያወግዘው ነገር ነውና ምንድነው ልታስተምሩን በዚህ ቪዲዮ ያሰባችሁት ነገር? ምንድነው ልታስተምሩን የፈለጋችሁት? ተራርቃችሁ እንኳን ከቆያችሁ ተራርቃችሁ ቆይታችሁ እንኳን ከመጣችሁ ክላስ ሊኖራችሁ ይገባል። በቃ ፍቅራችሁን መጀመሪያ እዛ ጋር ብላችሁ ጨርሳችሁ ነው ወደ ማህበረሰቡ መምጣት የነበረባችሁና እንደተገናኛችሁ ያዝ በለው ብለ አንተ ከንፈሯን ምናምን እሱስ ወንድ ነው እንበል፣ አንቺ ምን ጉድ ነሽ? ያብስራስ ወንድ ነው እንበል፣ አንቺስ ምን ጉድ ነሽ? እንደው የሴትነት የለሽም ወጉ ባህሪው የሴትነት ወግ የሚባል ነገር አለ። እንደው በኢትዮጵያ በየትኛውም ክልል የሚባል የሴትነት ወግ የሚባል ነገር አለ። እንዴት በዚህ ልክ ሶፋ ላይ ተኝተሽ እንደዛ ስትንገላጨጪ ማየት እንደው አንቺ ለሴትነትሽ ትንሽ ክብር የሚባል ነገር የለም? በእውነት እኔ በጣም ነው ፋሚሊ ያዘንኩት ይሄን ቪዲዮ ሳይ። ይስሩ ኦሬዲ ቪዲዮ እየሰሩ ጥሩ እየሄዱ ያሉ እንትኖች ነበሩ እና ግን ሃይባ የለም ወይ? ምንድነው የምታስተላልፉት? ወሲብ ነው መሳሳም ነው? ካልሆነ እኮ ኤክስ ፖርኖ ላይ ቪዲዮ ቀርጻችሁ መላክ ትችላላችሁ። በቃ ያን ያህል ትልቅ ገንዘብ እንቀር ካላችሁ በቃ በክላሱ ብላችሁ ማለት ትችላላችሁ። ቪዲዮ መልቀቅ ትችላላችሁ ኤክስ ላይ ማለት ነው። እና ኮሜንታችሁን እስቲ ገብታችሁ አንብቡ። እኔ ኮሜንታችሁን ራሱ ገብቼ ለማየት ሞክሬያለሁና እንዴት በዚህ ልክ የወረደ ሐሳብ ጭብጥ ሐሳብ ይዛችሁ ትመጣላችሁ? ሰሩ ቪዲዮ መስራት ምንም ችግር የለም። መለወጥና ጥንካሬያችሁን ነው የሚያሳየው። ግን እንዴት በዚህ ልክ የወረደ ጭብጥ ሐሳብ ይዛችሁ ትመጣላችሁ? እኔ ኦሬዲ በአንተ ዙሪያ ከዚህ በፊት በጣም በያብስራ ሱራ በጣም ቪዲዮ እንደሰራ ሁላችሁም ታውቃላችሁ፣ ኤቭሪባዲ ታውቃላችሁ። እና የተውኩበትም የሆነ ሰዓት ምክንያት ነበረኝና አሁን ላይ ደግሞ ተመልሶ በቃ እንደዚህ አይነት ቪዲዮ ሲሰራ አረ ይኸው ሲገባና ያልሆነ ነገር በቃ ይዞ መጥቷል። መናፈቅ ሌላ፣ መነፋፈቅ በፍቅረኛሞች መካከል ሌላ ነገር ነው። ግን ደግሞ ይዛችሁት የምታሳዩን ነገር ለኛ ይዛችሁ የምታሳዩት ነገር
ጥሩ ነገር ሊሆን ይገባል። ሃይባ የለም ነው ወይስ ደግሞ እንደዚህ አይነት ወጣ ያለ ነገር ካልሰራን ቪዲዮአችን አይታይም ብላችሁ አስባችሁ ነው? እኔ እኮ በጣም በመድኃኒዓለም እኔ እሱ በቃ ወንድ ልጅ ነው ኦልሬዲ ለወንድ ልጅ ይፈቀዳል ማለት አይደለም፣ ግን አንቺ እንደው ይሄን ያለ ከሱ ጋር እንደዛ ስትሳሳሚ ምናምን ይሄ ቪዲዮ ህዝብ ጋር አይደርስም ብለሽ ነው? ቤተሰቦችሽ ጋር እናትና አባት የሉሽም እንዴ? እናትና አባትሽም ጋር እኮ ሊደርስ ይችላል። እናትሽ ይሄን ቪዲዮ ስታይ አይ ድራማ ነው ልትያት ነው ወይስ ደግሞ እንዴ ለወንድምሽ ምናምን እንዴ ለቤተሰብሽ እንኳን ከእንደው ለራስሽ ክብር ባይኖርሽ እንዴት ለቤተሰብሽ ክብር አይኖርም? እንዴት በዚህ ልክ ትወርጃለሽ? ሴት ሆነሽ ማለት ነው። አይተላለፍም ቪዲዮ ሀይድ ተደርጎ ነው። ስለ ካሜራማኑም ተው፣ ካሜራማኑ ወዶ ነው የገባው። ኧረ ወይኔ ኧረ ተቃጠለበት። እኔ በስንት አይነት ቪዲዮ እኔ በእውነት ሪያክት ሳረግ እየሸመመኝ ማረጋቸው በራሴ ቻናል ስለቃቸው እየሸመመኝ መለቃቸው ቪዲዮ እንትኖች አሉና ያብ ስራ በዚህ ያህል ልክ እንደዚህ አይነት ቪዲዮ ወርደ መስራት ትንሽ እንጃ። ምናልባት አይዲያ ጠፍቶባችሁ ነው እንዳይባል አይዲያ በጣም ብዙ አለ፣ በጣም ብዙ የሚሰራበት አይዲያ አለ እና አንቺም እንደው የሴትነት ክብርሽን ብትጠብቂ ለገንዘብ ተብሎ ገንዘብ ለማግኘት ተብሎ እንደዚህ በገሃድ እየተሳሳምሽ ምናምን ነገር እንትን ማለቱ እኛንም አይመጥንም፣ የእናንተ ተከታዮችንም ይመጥናል ብዬ አላስብም። ፍቅር መግለጽ ሌላ ነገር ነው። በገሃድ ያልሆኑ ከባህል ያፈነገጡ ነገሮችን ይዞ መምጣት ደግሞ ሌላ ነገር ነው። አታቃጥሉን፣ እኛ አታቃጥሉን። ህዝቡ መሮታል። ለራሱ ስንት የሚቃጠልበት ነገር አለና በዚህ ልክ እንዲያንን ነገር ይዛችሁ መታችሁ ቆሽታችንን አታቃጥሉን። አይዲያ ቀይሩ። ለሚከተሏችሁ ሰዎች ጥሩ ነገር ኢንተርቴይን ሊያደርግ የሚችል ነገር ይዛችሁ ነው። የሚያስወቅሳችሁን ነገር እንዴት ይዛችሁ ትመጣላችሁ? እኔ እኮ ያብሰራ እኮ በፊት እኮ በቃ ሰልችቶኛል። በአንተ ጉዳይ ራሱ መስራት ሰልችቶኛል። ስለተላከልኝ ነው በነገራችን ላይ ቪዲዮ የምሰራው ማለት ነው። ስለተላከልኝ ነው እንጂ ሰራው አንተ እንትን ሳይሆን ደግሞ መስራት ነበረብኝ። በቃ ቢያንስ እናንተን የሚከተሏችሁ ሰዎች ባህልንም እስከመጠበቅ ድረስ ደግሞ እንትኑ ስላለኝ ነው፣ ኃላፊነቱም ምኑም ስላለኝ ነው እንደ አንድ ሀገር ዜጋ ማለት ነው። ስለዚህ አንቺ ቢያንስ አብረሽ ስትሳሳሚ ነው ምን ስትገላጭ የነበርሽው እና ራስሽን ጠብቂ፣ ክብርሽን ጠብቂ፣ ኮስተር በይ እንደ ሴት ልጅ። ቢያንስ ለራስሽ ክብር ባይኖርሽ ለሴት ልጆች ክብር ይኑርሽ፣ ለቤተሰቦችሽ ክብር ይኑርሽ የሚል ሀሳብ ነው ያለው። አንተ ቀጥልበት። አረ ወይኔ! እና ከዚህ ወጣ ስንል ደግሞ ንቃተ ህሊና ሰሞኑን ብዙ ነገሮች ወርደውበታል፣ ደርሰውበታል። በደል ብቻ አይደለም ኦልሬዲ ይሄ በደል እንዴት አደረሰ ለህዝቡ ላይ ብትሉ ያው ከሁለት ወር 3 ወር 4 ወር ጀምሮ ህዝቡ ላይ የመጣ ማለት ማስታወቅ እንበል በቃ በጣም ሲያስታውቅ የነበረ ልጅ እና ችግር የለም እሱ የአንድ የስፖርቱ ፕሮሞሽን ነው እና አላስፈላጊ ቃላቶችን የሚጠቀማቸው ቃላቶች ነበሩ ለጆኒ ጁጁትሱ። እኔ ራሱ ላይቭ ሳስተላልፍ ነበረ የነሱን ቪዲዮ ማለት ነው የንቃተ ህሊናና የጆኒ ቪዲዮ ላይቭ ሳስተላልፍ ነበር እኔ ራሱ ማለት ነው። ምክንያቱም ጓጉቼ ስጠብቀው የነበረ ነገር ነው። አንድ ልባት ህዝቡ ኡፍ ይበል፣ በቲክቶኩም በማህበራዊ ሚዲያው ኡፍ ብሎ ይቀመጥ፣ አርፎ ይለይለት ይሄ ነገር ተብሎ ሲጠበቅ የነበረ እኛም አርፈናል፣ ተገላገልን። ነገር ግን አንተ ያ ሁሉ ከክፍለ ሀገር የመጡ ከአማራ ክልል የመጡ አሉ፣ ከደቡብ ከኦሮሚያ ክልል መጥተው አዲስ አበባ ላይ የእናንተን እንትን ሊከታተል የነበረ ሰው አለ። ኖርማል መግቢያ 4000 ብር፣ ቪአይፒ 10000 ብር፣ ቪቪአይፒ 25000 ብር ከፍሎ የገባ ረወይ እና ጓቅቶ እስከ ሌሊቱ 7 ሰዓት ድረስ እንደዛ ጠብቋችሁ። እኔ ጆኒን አይደለም ሰው ጆኒ የልቡን ሰርቷል፣ በቃሉ የተገኘ ሰው እና ንቃተ ህሊና አትጨውም። ቢያንስ መደባደብ ቢያክት እንደው 2 ደቂቃ 3 ደቂቃ ተው 5 ደቂቃ ይቅር፣ ትልቅ ነገር ነው። 3 ደቂቃ እንዴት መቆየት ያቅታል ሪንግ ውስጥ? አትጨውም። ቢያንስ መጨው አለ፣ የሀገር ያለ አለ፣ የመንግስት ያለ አትልም። ሰዎች ድረሱልኝ እያልክ ትንሽ ሪንጉን እየሮጥክ እንኳን እንትን ብትል ጆኒን ፈን እያደረግከው ቢያንስ 3 ደቂቃ ቆይታ ህዝቡን ኢንተርቴን ማድረግ አለበት። ቅጠል አይደለም ህዝቡ ከፍሎ የገባው። ኢትዮጵያ ውስጥ ማንም ቦክሰኛ እኔን ሊያሸንፈኝ አይችልም ብለህ ትርትር አልክ። ያንተ መተርተር ደግሞ እንትን አለው ገደብ የለው።
እውነት ገደብ የለውም ያንተ መተርተር። ወንድ ልጅ በዚህ ያህል ተርትር ሲል አይቻላል። ማያደርገውን ነገር መተርተር እኮ አንድ ነገር ነው፣ ግን ሰው የሚያደርገውን ነገር ነው ትርትር የሚለው። ማታደርገውን ነገር እንትን ማትለው በቃ ማትፈጽመውን ነገር እንደዛ አውርታ በቃ በዚህ ልክ መገኘት አንደኛ በጣም እንትን የሚል ነገር ነው። እንደ አንድ ቦክሰኛ ሲታይ ሼምም ነው የሚያሳፍርም ነገር ነው። በየቤቱ የተቃጠለውን ሰው ያንን ቪዲዮ ሳይ ከእናንተ በፊት የተደረጉ ሾዎች እኮ አሉ፣ ቦክስ እንትኖች አሉ፣ ጌሞች አሉ። ግን በጣም የሚገርሙ በቃ አፍንጫ የተሰበረ ሰው አለ፣ የተጎዳ ሰው አለ እና ያንን ያህል የነሱን ያህል እንኳን ጌም አላረክም፣ ማድረግ አልቻልክም፣ መቋቋም አልቻልክም፣ ሰርቫይቭ ማድረግ አልቻልክም። አሁን ምንድነው እየተባለ ያለው? ንቃተ ህሊና አይደለም ዝግመተ ህሊና ነው እሱ ብሎ 25 ሺህ ብር የከፈሉ ሰዎች 10 ሺህ ብር የከፈሉ ሰዎች እንትን እያደረጉ ነው፣ እየተቹ ነው። ይሄ ንቃተ ህሊና አይደለም ዝግመተ ህሊና ነው መሆን ያለበት። አንዷ ምን አለች? እኔ እንኳን ብገባ አለች እየጨውኩም እያበድኩም የመንግስት ያለ እያልኩም 5 ደቂቃ መቆየት አያቅተኝም፣ እየለመንኩትም ቢሆን ማንን? ጆንን ማለት ነው። እና እንዲህ ብላ ስትገልጽ ትክክል ናት። አንድ ሴት ልጅ እንኳን በዚህ ያህል ልክ ስለነበረው ጌም አንተ ማድረግ ስላለበት ጌም እንኳን ትንታኔ ስትሰጥ አንድ ሴት ልጅ በጣም ይገርማል። አንተ እኮ ነው ሙያተኛ። እኔ ነኝ ያለሁት ኢትዮጵያ ውስጥ፣ እኔ ነኝ ያለሁት ኢትዮጵያ ውስጥ፣ እኔ ነኝ ቦክሰኛ፣ ከኔ ኖ ዋን ካን ዲፌንስ ሚ እያልክ ጆሮአችንን ስትበሳ ነበር የቆየው። ዊናው እኛ እኮ ማስታወቂያ ራስን ቫይራል ለማውጣት እንደሆነ እናውቃለን እኮ። የተረዳ ሰው አለ። ትንሽ ራቅ አድርጎ የሚያስብ ሰው ማስታወቂያ ውስጥ እንደሆንክ ይታወቃል። በእርግጥ ህይወትን ቀይሮልሃል። ማስታወቂያዎችን አዲስ አበባ ላይ በጣም መስራት ጀምረሃል። ብዙ ሰዎች አንተን ብለው መድበው በሚሊዮን ረመዳንያል እግዚአብሔር የተራን ይስጣንቶች በሆነ በሚሊዮን አስመድበ በሚሊዮን ያስበላ የመጀመሪያ የኢትዮጵያ ዝግመተ ህሊና እና ኦሬዲ እዚህ ጋር ያንተ እንደው ከዚህ በኋላ በእንደዚህ አይነት ማስታወቂያ ባትመጣ በእንደዚህ አይነት ስሜቶች ውስጥ ሆነ ለጌም ባትመጣ የተሻለ ነው ለአንተ ለህሊናህም ማለት ነው። እውነት አዲስ አበባ ላይ አንተ አሁን በዚህ ከተማ ላይ አሁን አንተ ደረትን ነፍተህ የሚሄዱ ሞራሉ አለክ? የሆነ ሻይ ቤት ወይም ደግሞ የሆነ መዝናኛ ቦታ ላይ ገብተህ የመዝናናት ሞራሉ አለክ? አይዶን እኔ አላቅም። ብቻ ግን ከዚህ በኋላ ለሚኖሩ ጌሞች እንደዚህ አይነት ማስታወቂያ ተስራ። ማስታወቂያም ራስን የማስተዋወቅ እንትን ገደብ ስላለው ማለት ነው። ስለ ጆኒ ጁጁትሱ በዚህ ጉዳይ ላይ መናገር ፈልገው ነበር። ነገር ቢኖር በእውነት ኢትዮጵያ ላይ አንድ የቦክሲንግ ስቴፕ ከፍ ብሎ እንዲሄድ ትልቁን አስተዋጽኦ አድርገሃል። ኢትዮጵያ አንድ ደረጃ በስፖርቱ ዓለም ከፍ እንድትል አድርገሃል። ምክንያቱም ኢትዮጵያ ውስጥ ብቻ ሳይሆን መላው ዓለም ላይ ያሉት ኢትዮጵያንም ይሁን ሌሎች ዜጋዎች ስለአንተ ስለዚህኛው ጌም አሁን ስለተደረገው ኤምኤም ቦክሲንግ ፋይት በጣም እንትን ሲሰሩ ማይንድ ሲያደርጉ ስለነበር ኢንትሮዲዩስ ሲያደርጉ ስለነበሩ አንድ እርምጃ ከፍ አድርገሃል። ቴንኪው ጆኒ፣ እናመሰግናለን። እኔ እንደ አንድ ሚዲያ ላይ እንደሚሰራ ሰው በጣም አፕሪሼት አድርጌሃለሁ። ጠንክር በዚሁ እና ትልቅ ነገር እንጠብቃለን። አሁን በሚቀጥሉት የመጀመሪያው ጌም ይሄን ያህል በቃ እንትን መጦዝ ከጀመረ ሁለተኛ ሶስተኛ እንትን ሲባል አሴ ፕሮፌሽናሊ መላው ዓለም ቁጭ ብሎ የኛን የቦክሲንግ ጌም ሊከታተል ይችላል ማለት ነው። ስለዚህ ጆኒ በዚህ መንገድ በጣም አፕሪሼት ሳላደርግ ማልፈው ነገር ቢኖር ያንተን ነው እና እንትና ማና ንቃተ ህሊና እንደ እንትን ያው በተናገርክበት ነገርም ባትገኝ ያው ተሸንፈን ቢሆን ትንሽ በፉክክራችሁ መካከል በተፎካከራችሁበት ወይ መካከል ሰው ጓግቶ እንዲጠብቅ ማድረግ ቴንኪው። ሽንፈትን ግን አስተካክለ በዚህ ልክ ደግሞ ስለራስ መግለጫ ሰጥተ አትገኝ። ማስታወቂያ ሳይሆን ተጽዕኖ መፍጠር ያለበት ድርጊት ነው፣ የምታደርገው ድርጊት ነው አንተ ላይ እንትን ተጽዕኖ አድርጎ ሊገልጽልህ የሚችለው። ስለዚህ በዚህ ልክ ባትሰራ ነው የሚሻለው። ጆኒ ይሄን ነገር ማድረግ አንድ እንደ ሰይዶ ማርሻል አይነት
ትንሽ ግግም ያለ ሰው አለ። ግግም ክትፎ እየበላ አንድ እንትን ሰሃን ሙሉ 2 ኪሎ ሙሉ ክትፎ በመብላት 10 ጁስ በመጠጣት የሆነ አጥንት በመጋጥ ጎማ በመደብደብ ግርግድ ብሎኬት በመስበር የሚመጣ ለውጥ እንደሌለ ራስ ላይ የሚያመጣ ለውጥ እንደሌለ ሰይዶ ማርሻል ከዚህ መማር አለበት። በቃ መማር አለበት። እኛ ስልችት ያለን ነገር ያንተ ነገር ነው ሰይዶ ማርሻል ማለት ነውና ትንሽ አንተም ወደዚህ ገብተህ እንዲህ ቅጥቅጥ እንደ ጌሾ ወቀጣ አሁን ንቃተ ህሊና እንደተቀጠቀጠው ሰይዶ ማርሻልም ትንሽ መንገድ ቢስተካከልልን የሚል ጥያቄ ነው። መላው ኢትዮጵያዊ ማህበራዊ ድረገጽ የሚከታተሉ ሰዎች በሙሉ የሰይዶ ማርሻል ጉዳይ እልባት ማግኘት አለበት። ተሰቃይቷል። ህዝቡ በቃ ኦሬዲ ተሰቃይቷል። ወሬ በቃ ዝም ብሎ ጆኒ በዛን ቀን በቃ ኮል ያደረገውን ነገር አይታቸዋል። እንደ ሰይዶ ማርሻል ያሉ በወሬ ብቻ የሚሰክሱ ሰዎች መፍትሄ ማግኘት አለባቸው፣ ጉዳያቸው መቋጨት አለበት የሚል ነው። ስለዚህ አሁን ደስ የሚለው ነገር መሰከስ ቀርቷል። ከዚህ በኋላ እንደዚህ አይነት ስከሳ የለም። በቃ ኢትዮጵያ ውስጥ መቆም አለበት። ሁሉም በተግባር የሚገኝበት መድረክ ስለተዘጋጀ አሁን ዝም ብሎ ቱሪናፋ እየነፉ መምጣት የለም። ስለዚህ ሰይዶ ማርሻልም በዚህ መንገድ ኮል አድርጋችሁ እንትን ብትሉት የተሻለ ነው እና ጆኒሻ በጣም I have to big respect for you እና ትንሽ ሰይዶ ማርሻልንም መንገድ ብታስይዝልንም የተሻለ ነው የሚል ነገር ነው። የኔ ብቻ አይደለም፣ በአብዛኛው ኮሜንተሮች እና ማህበራዊ ሚዲያ የሚከታተል ሰው ይሄንን ጉዳይ የሰይዶ ማርሻልንም ጉዳይ እልባት ይፈልጋልና የነሱንም ትንሽ አደብ ብታስይዝልን የተሻለ ነው። ሌላው ሩታ ወደ ሩታ ጉዳይ ስንመጣ ሩታ ግሬስ እና አብርሽ ግሬስ ቤት የቂም በቀል ጨዋታ ጀምረሻል። ባለፈው ሄርሜላ ከአብርሽ ጋር ቀለበት አደረገች ብለሽ አሁን ደግሞ አንቺ ደስታ ከሚባለው መድኃኔ ዓለም ደስታህን ይንሳውና ማለት ነው የሰው ሚስት የሁለት ልጆች እናት የምታማግጥ ደንቁሮ መሀይብ የሆንክ ሰው ምን አተ ነው? ብቻዋን ያለች ሴት አተ ነው? እኔ እኮ ከሷ ጋር ስለሆንክ አይደለም የሚደብረኝ። እኔ አንተ መብት ነው፣ የፈለከውን ነገር ማድረግ ትችላለህ። ነገር ግን ሩታ ይህንን ቂም በቀል ማድረግሽ ተገቢ ነው? ልጅሽ ላይ የሚያመጣው ችግር የለም? ለወለድሽው ልጅ እና በሆድሽ ላይ ያዝሽው ልጅ ትንሽ የሚያስጨንቅሽ ነገር የለም? እንደው ሌላውን ትተሽው ማህበረሰቡ ምን ይለኛል ብለሽ አታስቢ። እናንተ ፊልምን በሉት ድራማን በሉት፣ ነገር ግን አብርሽ ያና ነገር አደረገ ብለሽ አንቺ በዚህ ልክ ወተሽ የማይሆን በቃ ማለት ህዝቡን የማይመጠን ነገር ነው እያመጣችሁ ያላችሁት። እኛ ሰልችቶናል ኦልሬዲ። እኔ አንድ ሚዲያ ላይ ራሱን የምሰራው ሰው አይደለም ቁጭ ብሎ እናንተን ቪዲዮ ለቀቁ አለቀቁ እያለ የሚከታተላችሁ ማህበረሰብ አለ። እኔ ለነሱ ናቸው ያሳዘነው። እና ምን አተሽ ነው አንቺ ከወለድሽ ልጅ ወልደሻል አርፈሽ ቤትሽ አትቀመጪም? ምንድነው ደስታ ጋር እያራራጠሽ ይሄድሽ? በዛ ላይ ነፍሰ ጡር ሆነሽ ምንድነው እዛ የሚያራራጥሽ? በህግ መጨረስ ያለብሽ ነገር ካለ ባልሽን ከሰሽ የልጆችሽን አባት ከሰሽ ጀስት የሆነ መንገድ ማበጀት እንጂ ወደ ሌላ ወንድ መልሰሽ መሮጥሽ አብርሽን ይመልሰዋል ብለሽ ነው። እኔ እንደውም በአሁኑ በለቀቃችሁት ቪዲዮ ላይ የአብርሽ ትዕግስት ገርሞኛል። እኔ በሆነ ሲጀመር አብርሃምን በሆንም አልመጣም እና እናንተ ጋር አልመጣም እና በዚህ ልክ እዛ ጋር መሃል ሆናችሁ እነ ዳኒሮስ አንተ መቼም የራስህ ህይወት አይኖርህም። በየሰው ቤት እየገባ በየካፕሉ መካከል እየገባ የሆኑ ችግሮች መፍጠር። ሩታ ይሄን ስታደርግ ከሩታ ጎን ነን የምትሉ ሰዎች አትመክሯትም? መጥፎ ነገር ለምን ወደ ሌላ ወንድ ሄዳ ሌላ ነገር ማድረጓ? እኔ እኮ ልጅ ባይኖራት እንደዚህ ዝም ብላ በሲንግልነት ተለያይታ ቢሆን ችግር የለውም። ለምን አብርሽ አልተመቻትም? አብርሽ በቃ ምንም እዚህ ጋር ህይወቷ ውስጥ ደስታ እየሰጣት ካልሆነ መሄድ መብቷ ነው። we don't care about it። አይመለከትም። ግን አንድ ልጅ ወልዳለች፣ በዛ ላይ ነፍሰ ጡር ናት። ለማን? ለአብርሽ በዲኤንኤ ተረጋግጧል እያለች ስትወተውት ነበረ።
በቃ እንደዛ ቤትሽን ይዘሽ ልጆችሽን ይዘሽ መቀመጥ እኮ ነበር የነበረብሽ። ምንድነው ሌላ ወንድ ጋር የሚያሯሯጥሽ? ስለዚህ እዚህ ጋር መሀል ላይ ሆናችሁ የምታሽቃብጡ ሰዎች ልጅቷ ወደ ሌላ መጥፎ ነገር ውስጥ ገብታ አሁን ደስታ ነው የአብሬሽን ልጅ ይዞ የሚያሳድገው። እውነት ለመናገር ደስታ ነው። ደስታ ይሄን ያደርጋል። ደስታ ይንሳውና የጨለማ ህይወት ያኖረው መድኃኒዓለም ሁሌ ማየው በመጥፎ ገጸ ባህሪ ስለሚመጣ የሚያናደኝ ማለት ነውና እንዴት ቢያንስ እናንተ መሀል ያላችሁ ሰዎች በስመ አብ እኔ አንዳንዴ በቃ በጣም የሚገርመኝ ነገር አንድ ሰው ወደ መጥፎ ነገር ውስጥ ሲሰደድ ከጎን ያለ ጓደኛ የሚባል ሰው የሚያበረታታው ነገር አታሳያቷም እንዴ? ትክክለኛ መንገድሽ ይሄ ነው፣ በዚህ መንገድ ነው መሄድ ያለብሽ ምናምን ብሎ እኮ ሰው ይመክራል። ጭራሽ በርቺ ቀጥ ብላችሁ የማብሸቅ ነው። የፉክክር ቤት ሳይዘጋ ያድራል ይላል የሀገሬ ሰው። እና በዚህ ልክ አይደለም መሆን ያለበት። በቃ ራሳችሁን እኮ የሆነ መንገድ ውስጥ ስትገቡ ትክክለኛውና ትክክለኛ ያልሆነ መንገድ መለየት አለባችሁ። እኔ በጣም በቃ የናብሪሽ ቤት የሚደረገው ነገር ለዛውን ከማጣቱ የተነሳ በቃ ህዝብ በጣም እኔ ኮሜንት ገብቻ ነባለ በነገራችን ኮሜንት ገብቼ ሳይ በቃ ሰው ልክ እንደራሱ ህይወት የሚያበሳጨዋል። ምክንያቱም በቃ ሳትፈልጉ እንደዚህ በራሳችሁ እንትን ላይ በሞባይላችሁ ላይ በኢንተርኔት ይመጣል የነሱ ጉድ ማለት እና አርፈሽ በጥሩ ተከታዮች አሉሽ። አሁን እኮ እንትና በቃ በህግ ተፋተናል። እኔ አሁን አብርሃምን መናገር ማልችለው በህግ ተፋተናል። በህግ ስለተፋታን ኦሬዲ ከህይወቴ ውጪ ብሎሻል። ማንን ይዞ ሄርሜላን ይዞ አለ። አንቺ ደግሞ መተሽ በዚህ ጋር እንትናን እንደዚህ አቅፈሽ ያ የሆነ እንትን የመሰለ ልጅ አለ እንደዚህ አቅፈሹ መተሽ ይሄ ነው እያልሽ እሱን ለማጓጓት አንገቱ ስር እየገባሽ ግን እዚህ ጋር ደግሞ ልጅ ይዣለሁ ትያለሽ በአንድ በኩል እዚህ ጋር ደግሞ የደስታን እንዲህ እያደረግሽ ምናምን ነገር የሆነ ነገር ስታረጊ እናያለን። ስለዚህ ይሄ አግባብ አይደለም። ለኛ ይዛችሁ የምትመጡት ነገር ተገቢ አይደለም። እኛ እኮ እኔ በስም እንደምንቃጠል እኮ አይደለም እና በዝንቱ እኔ አሁን ይሄን ያህል ፊል አድርጌ ነው ማውራውና እናንተን ደግሞ ሆን ብሎ የሚከታተላችሁ ሰው አለ እና በጣም የሚገርመኝ ነገር በዚህ ልክ አትውረዱ። በዚህ ልክ አትውረጂ። ቤትሽ ቁጭ ብለሽ መጠበቅ ያለብሽ ከዚህ የተሻለ መፍትሄ ጠብቂ። ደስታን ይዘሽ ስለመጣሽ አብሬሽን ወደ ቤትሽ አታመጪው። ስለዚህ በፉክክሩ ደግሞ የሚገባው ይሄ የሪሌሽንሺፕ ግንኙነት መጨረሻቸው አያምርም። ስለዚህ ይዛችሁ አንቺም ከዚህ ህይወት ውጪ። እዛ ጋር በመሃል እናንተ ዳኒና ማናት ያቺ አንዳለች ዝግባ የምታክል የሾላ ዛፍ የምታክል እንትናለች ስምሽን ቄስራሚ ስምሽን አልጠራም እና በዚህ ልክ ራሳችሁን አታዋርዱ። ባልና ሚስት እየወጣችሁ አታዋርዱ። ለነገ ታሪካችሁ ጥሩ ነገር ትታችሁ ብታልፉ የተሻለ ነው የሚል ጭብጥ ሐሳብ ነው ያለኝ ማለት ነው። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄን ይመስላል። ቪዲዮውን ካያችሁና ከተመለከታችሁ በኋላ ከስር ኮሜንት ባር ላይ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ከስር ኮሜንት ባር ላይ ደግሞ ገብታችሁ ኮሜንታችሁን የተሰማችሁን ሐሳብ መጻፍ ትችላላችሁ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ያፌት ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።